በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። በቸርነቱ የጠበቀን ዓመታትንም አሳልፎ ለዚህ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በድጋሚ በሰላም በጤና ሁላችንንም አደረሰን። ቃል በገባነው መሰረት እንደ እግዚአብሔር ቅዱስ ፈቃድ እንግዲህ ለተወሰኑ ለተከታታይ ሳምንታት ተከታታይ ትምህርት የምንጀምር ይሆናል። የዚሁ የተከታታይ ትምህርት ርዕሰ ጉዳያችንም ስለ ኃጢአትና ስለ ንስሐን የሚሆነው ያው እንግዲህ እንደሚታወቀው አዲስ ዓመት ሲገባ ሁሉም ሰው አዲስ ማንነትን አዲስ ሰውነትን ከትላንትና ሊያስተካክላቸው የሚገባቸውን ብዙ እቅዶችንም ጭምር ይዞ ነው የሚጀምረው። እንደ ክርስትና እምነት ተከታዮች ደግሞ ትልቁ ዓላማችንና ግባችን ዓመታት ሲያልፉና ዓመታት ሲቀየሩ ራሳችንንም አብረን ቀይረን ለዚህ ለምንኖርባት ዓለም ብቻ ሳይሆን ከሞት በኋላ ሕይወት አለ ብለን ስለምናምን ለሚመጣውም ለእግዚአብሔር መንግስትም ጭምር ራሳችንን ዝግጁ ማድረግ ነው። ይህንን ደግሞ የምናደርገው በሚያልፈውና አሁን እየኖርንበት ባለንበት ጊዜ ላይ ነው። ስለዚህ ይሄ ጊዜ ውስጥ ወደ እግዚአብሔር መንግስት ሊያስገባን የሚችለው ትልቁ ስንቃችን ቢሆን ከእግዚአብሔር ጋር አብረን ሊያኖረን የሚችለው የንስሐና የቅዱስ ቁርባን ሕይወት ነው። ያንን ሐሳብና ያንን ሕይወት ግን ለመጀመርም ሆነ ለማሰብም አስቀድሞ ስለ ኃጢአት አንድ ሰው ማወቅ መቻል አለበት። የአብዛኞቻችን ብዥታ በነገራችን ላይ የሚጀምረው ስለ ንስሐ ያሉንም ጥያቄዎች በየጊዜው ተመሳሳይነታቸው እንዳለ ነው። አለበለዚያም ደግሞ ጥያቄዎቹም እየጨመሩ የሚሄዱበትና የቤተ ክርስቲያኒቷንም የሚስጥረ ንስሐንም የሚስጥረ ቁርባንንም ትምህርት እንድንረዳ ቢያንስ እንኳን ሊያግዘን የሚችለው ትልቅ ጉዳይ ቢኖር ኃጢአትን በተቻለ አቅም ቤተክርስቲያን እንዴት አድርጋ እንደምትረዳው አንድ ሰውም ወደ ንስሐ ጉዞ ማድረግ ሲጀምር ስለ ኃጢአትም ሊኖረው የሚገባው አመለካከት እንዴት መሆን እንዳለበት ቅድስት ቤተክርስቲያናችን ቅዱስ መጽሐፋችን እንዲሁም ደግሞ አባቶቻችን ሊቃውንት ባስተማሩት ትምህርት አጋዥነት የምንማር ይሆናል ማለት ነው። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። ምንም ነገር እንግዲህ የሚጀምረው ያው ትርጉሙን ከማወቅ ነው። ስለዚህ ኃጢአት ማለት ምን ማለት ነው የሚለውን ሐሳብ ነው ለመረዳትም የምንጀምረው። ኃጢአት በመዝገበ ቃላታዊ ፍቺው ማጣት ተብሎ ይተረጎማል። ከጸጋ እግዚአብሔር ከረድኤተ እግዚአብሔር መራቆት ተብሎም ሊተረጎምም ይችላል። ይሄን ትርጉም በዋነኝነት መሰረት የሚያደርገው የመጀመሪያውን በደል በሰው ልጆች ዘንድ የሰራውን የአባታችን የቅዱስ አዳምን ታሪክ በማስታወስ ነው። በነገራችን ላይ በመጀመሪያ ጊዜ ላይ ኃጢአትን የሰራው ማን ነው ተብሎ ሲጠየቅ አዳም ተብሎ አይመለስም። በመጀመሪያ ጊዜ ላይ ኃጢአት የሰራው ማን ነው ተብሎ ሲጠየቅ ሰይጣን ነው የሚቀድመው። ምናልባት ያው ከሰው ወገን ከሆነ አዳም ሊጠቀስ ይችላል እንጂ ኃጢአትን ለዚች ምድር በማስተዋወቅ ከልቡናው ነቅም አመንጭቶን በማድረግም ደረጃ ሰይጣንን የሚቀድመው የለም። በሰው ወገን ግን ከሆነ አባታችን አዳም የመጀመሪያው ኃጢአት የሰራ ሰው ነው። ኃጢአት መስራት ብቻ ሳይሆን በመጀመሪያ ወገንም ደግሞ ንስሐ የገባ ማን ነው ቢባል ኃጢአት በመስራት ሰይጣን ቢቀድምም ንስሐ በመግባት ግን እኛ የሰው ልጆች ወይንም ደግሞ አባታችን አዳም የሚቀድም ነው የሚሆነው። እንግዲህ አባታችን አዳም እንዳልኩት የመጀመሪያውን ኃጢአትና በደል የሰራ ሰው ነው። አታድርግ የተባለውን ያደረገ፣ እግዚአብሔር የነገረውን ቃል ከማመን ይልቅ የሰይጣንን ምክር የሰማ ሰው ነው። የአዳም ምስራቃውያን የሆኑ የኦርቶዶክስ ሊቃውንተ ቤተክርስቲያን ሲያስተምሩ ትልቁና የመጀመሪያው በደሉ በነገራችን ላይ የጸበለስን ቀጥፎ መብላቱ አይደለም። እርግጥ ነው ጸበለስ ቀጥፎ መብላት ኃጢአት ነው። እግዚአብሔር አታርግ ያለውን ነገር እያደረገ ስለሆነ ማለት ነው። ትልቁና የመጀመሪያው በደሉ ግን እግዚአብሔር ያለውንና ይሆናል ብሎ የነገረውን ነገር ከሰይጣን ከነገረው ጋር ሲያነጻጽረው የሰይጣንን አምኖ የእግዚአብሔርን መጠራጠር ሲጀምር ነው። ኦሪት ዘፍጥረት ምዕራፍ 3 ስለ አዳም ውድቀት የሚናገረው የመጽሐፍ ቅዱሳችን ክፍል ሰይጣን በእባብ ቆዳ ውስጥ ተደብቆ ወደ ገነት ደጃፍ ከገባ በኋላ ለአዳምም ሆነ ለሔዋን ስለ ጸበለሲቱ ማማርና በጸበለሲቱ መብላት ውስጥ ሊያገኙት የሚችለውን የአምላክነትን ጸጋ ሲነግራቸው እግዚአብሔር ቀድሞ የነገራቸውን ነገር እንዲረሱት አድርጓቸው አይደለም፣ እንዳያስታውሱት አድርጓቸው አይደለም። በሰሙት ነገር ግን እንዲጠራጠሩና ልቡናቸው ከእግዚአብሔር ንግግር ይልቅ የእሱን ምክር ወደ መስማት እንዲያዘነብልም ጭምር በማድረግ ነው። ለዛ ነው ቅዱስ መጽሐፋችን ከሰይጣን ምክርና ከሰይጣን ሐሳብ በኋላ በየጊዜው ይመለከቷት የነበረችዋን ዕፀ በለስን አዳምና ሔዋን ሲያዩት ትላንትና አይተዋትና ተመልክተዋት ባላዩበት መንገድ እንዳዩዋትና ከበሏትም በኋላ አይኖቻቸው እንደተከፈተ ይናገራል። ስለዚህ የመጀመሪያውን ኃጢአትም ተብሎ የሚነገረውም
እግዚአብሔር አምላክ ያቀረበውንና ይሆናል ያለውን ነገር መጠራጠር ነው። በእኛም ህይወት በነገራችን ላይ የሚመጣው የኃጢአት የመጀመሪያው መሰናክል ወይንም ደግሞ ውድቀት የሚጀምረው በዛ ነው። እግዚአብሔር ስለ ህይወታችን የነገረን ብንኖረው ልናገኘው የምንችለው ነገር አለ። በአንድ በኩል ደግሞ ሰይጣን ብንኖረውና እሱ ያለንን ነገር ብናደርገው ደግሞ ልናገኘው የምንችለው ነገር አለ። የሰይጣን ንግግር በነገራችን ላይ ሁሌም እንደ ሬት የሚመር ብቻ አይደለም። አንዳንድ ጊዜ እንደ ሬት የሚመረውን ንግግሩን በሚጣፍጥና ልንበላው ሊያስጎመጅ በሚችል አይነት ወይንም ደግሞ በማር ለውሶ ሊያቀርበው ይችላል። ለአዳምና ለሔዋን ዕፀ በለሲቱን ቢበሏት ሊመጣባቸው የሚችለውን ውድቀት ወይንም ደግሞ ጉስቁልና አልነገራቸው። ሊያገኙት የሚችሉትን በሱ ምክር ውስጥ ሊካፈሉት የሚችሉትን የአምላክነትን ጸጋ ማር ለውሶን የሰጣቸው። ነገር ግን የሱ ንግግር ማሩን ልሰው በጨረሱ ጊዜ ላይ ያገኙት ግን ከመጀመሪያው ጀምሮ ሲልሱት የነበረውን ማር ሳይሆን ውስጡ ሲገቡ ሬትን ያገኙት። ሰይጣንም የመጀመሪያው ጥበቡ ይሄ ነው እንዳልኩት። ለዛ ነው ሊቃውንተ ቤተክርስቲያንም የአዳምና ሔዋን የመጀመሪያ በደላቸው ዕፀ በለሱን ቀጥፎ መብላታቸው ሳይሆን ሰይጣን የሚላቸውን ነገር አምነው መቀበላቸው ነው። ስለዚህ ሰይጣን ሁሌም የሚናገረው ነገር በነገራችን ላይ እውነት እንዳልሆነ ማወቅ መቻል አለብን። ሁለተኛ እውነት እንኳን ቢናገር ለራሱ ጥቅምና ለራሱ ሊያገኘው የሚችለውን ነገር በማሰብም ነው። ለዛ ነው የሐዋርያት ሥራ ላይ ሐዋርያው ቅዱስ ጳውሎስ ለአገልግሎት በሚራመድባቸው ቦታዎች ውስጥ አንዲት የሟርት መንፈስ የያዛት ሴት እየጮኸችና ከፍ ባለ ድምፅም እያሰማች የእግዚአብሔርን መንገድ የሚመሯችሁ ሐዋርያት እነዚህ ናቸው እያለች ትናገር ነበር። የሟርት መንፈስ እንግዲህ ያጋንንት መንፈስ ነው። ይህች ሴት ግን ምንም እንኳን ያጋንንት መንፈስ ይኑርባት እንጂ እየተናገረች ያለችው ነገር ልክ ነው። ምክንያቱም ቅዱስ ጳውሎስ እንዲሁም ሌሎቹም ሐዋርያትም የእግዚአብሔርን መንፈስ የሚመሩ ወይንም ደግሞ ወደ እግዚአብሔር መንፈስ የሚወስዱ እነሱም የእግዚአብሔር መንፈስ ያደረባቸው ሐዋርያት ናቸው። ነገር ግን ቅዱስ ጳውሎስ ምንድን ነው ያላት ብለን ብንጠይቅ በዚህ መጽሐፍ ቅዱስ ክፍል ላይ ዝም በል ነው ያለው። ይህንን እርኩስ መንፈስ እየተናገረ ያለው እውነት ነው፣ ግን ዝም በል ብሎ ነው የተናገረው። ለምንድን? የአጋንንት ምስክርነት ስለማይታመን። ሰይጣን የተናገረው ነገር እውነት ቢሆንም የተናገረበት ምክንያት ግን ከበስተጀርባ ስናጠናው ዛሬ ቅዱስ ጳውሎስ ይህች የሟርት መንፈስ ያለባትን ሴት የተናገረችው ነገር ልክ ነው፣ አዎ ነው ብሎ እውቅናና ምስክርነት ቢሰጥ ነገ ከነገ ወዲያ ይሄ እርኩስ መንፈስ እኔ ነኝ እኮ የቅዱስ ጳውሎስን መንገድ እንድትከተሉ የጳውሎስንም አምላክ እንድታመልኩ ያደረኳችሁ ብሎ ለእግዚአብሔር መንገድ ጠራጊ ሆኖ ሊቀርብ ይችላል። ሁለተኛም ደግሞ በሐሰት ንግግሩና ባልተገባው አመለካከቱ ራሱን ችሎ ራሱ እኔ ወደሱ መንገድ ከመሯችሁ ወደ እኔም ብትመጡ ተመሳሳይ ነው ብሎ ወደ ሌላ ክፉ አስተሳሰብና እሱ ራሱ ወደ መመለክ ደረጃም ሊመጣ ይችላል። ስለዚህ ዝም በላል። በዚህም የአጋንንት ምስክርነት፣ የክፉ መንፈስ ያደረባቸው ሰዎች ንግግር፣ በጥቅሉ ደግሞ የሰይጣን የራሱ ንግግር እንኳን ውሸት ሆኖ እንድናምነው ይቅርና እውነት የሆነ የምናውቀው ነገር እንኳን ሲናገር እንኳን እሱ ራሱ ሰይጣን ከሆነ እንድንሰማው አይፈለግም። ስለዚህ ለዛ ነው አለማመን የመጀመሪያው ችግር ነው። ካለማመን በኋላ ነው ወደ መመኘት፣ ከመመኘትም አልፎ ወደ መቅጠፍ፣ ከመቅጠፍም አልፎ ደግሞ ወደ መብላትና ልብስን ወደ መራቆት፣ ጸጋን ወደ መገፈፍ መሰል አይነት ነገሮች የመጡ። አዳም ለዛ ነው የመጀመሪያውን አለማመንን ካለፈ በኋላ ያለውን ህይወቱን ስንመለከተው እግዚአብሔር እንደቀጣው አብራው የበላችውንም ባለቤቱንም ቅድስት ሔዋንንም እንደቀጣት ለዚህ ሁሉ ምክንያት የሆነውንም ደግሞም እባቡንም ጭምር እንደረገመው እናያለን። ከዛ በኋላ አዳም እንዴት ነበረ ህይወቱ ሲባል ይኖርባት የነበረውን የገነትን ቦታ እንዲያጣ ተደረገ ወይንም ደግሞ ተባረረ። ሁለተኛ ደግሞ ትላንትና በቅርበት አብሮት ይኖረው የነበረውን ድምፁን ይሰማው የነበረውን ከሌሎች ቅዱሳን መላእክት ጋር ያመሰግነው የነበረውን እግዚአብሔርንም ደግሞ በኃጢአቱ ምክንያት እሱ ራሱ ራቀ። እዚህ ጋር መርሳት የሌለብን ነገር አንድ ሰው ኃጢአት ሲሰራ ራሱ ከእግዚአብሔር ይርቃል እንጂ ኃጢአት ከሰራው ሰው እግዚአብሔር ሊርቀው አይችልም። አብዛኞቻችን ግን ኃጢአት ስንሰራ ወይንም ደግሞ በኃጢአት ህይወት ስንመላለስ ግን የሚመስለን እግዚአብሔር የራቀን፣ እግዚአብሔር የሸሸን፣ እግዚአብሔርን ልናየው እስከማንችለው ድረስ በጣም በጥልቁ በጨለማው የተሰወረ ያክልና የብቸኝነት ስሜት ይሰማናል። ይሄ በነገራችን ላይ እኛ እንደዛ ብለን ተናገርን እንጂ እውነታው ግን ተገላቢጦሽ ነን። እኛ ነን እየራቅን ያለ ነው። እኛ ነን እየሸሸን ያለ ነው። እኛ ነን ተባረን እየራቅንም ጭምር ያለ ነው። ስለዚህ አዳም ይሄ ሁሉ ነገር ደረሰበት። በዚህ ምክንያት አባቶቻችን ስለ አዳም በደልና ኃጢአት ባጭሩ ስለደረሰበት ነገር ሲናገሩ ምን ይላል? ገነትን ታህል ቦታ እግዚአብሔርን ያህል ጌታ አጣ ይላሉ። በዛ ምክንያት ኃጢአት ማጣት ነው ተብሎ ይተረጎማል። ከዛ ባለፈ
ኃጢአት ምን ማለት ነው ተብሎ ሲተረጎም ደግሞ ሌሎች ሊቃውንተ ቤተክርስቲያን ኃጢአት ማለት ዓላማን መሳት ነው ይላሉ። ከመጀመሪያው ከአዳም ጀምሮ በኋላ ላይ እስከተነሱት በደል የሰሩትን ሰዎችን ስንመለከት እኛንም ጭምር ማለት ነው ሁላችንም ኃጢአት ስንሰራ ዓላማ እየሳትን ነው። ምንድነው ዓላማው የሳት ነው ብለን የምንጠይቅ ከሆነ እግዚአብሔር አምላካችን ሁላችንንም ሲፈጥረን ያሰበልን ዓላማና እንድንኖረውም ጭምር ያሰበልን ህይወት አለ። ይሄ ዓላማ ምንድነው ከተባለ ርስቱን እንድንወርስ መንግስቱ ውስጥ ገብተንም እርሱን እያመሰገንን መኖር እንድንችል። የሰው ልጅ መጀመሪያው ነው የተፈጠረው ወደ ምድር ወርዶ እንዲሆን አይደለም። የሰው ልጅን እግዚአብሔር አምላክ ሲፈጥረው ልበ አምላክ ቅዱስ ዳዊት በመዝሙሩ እንደተናገረ ህቀ አህጸጽኮ መላእክቲከ ከመላእክት ጥቂት አሳነስከው የክብርን የምስጋናን ዘውድን አቀዳጀው ይላል እና አበው በትርጓሜያቸው ሲያስተምሩ የሰው ልጅ የተፈጠረበት የመጀመሪያው ህይወቱ ላይ ከቅድስና እርከን ደረጃዎች ውስጥ የስምንተኛው እርከን ላይ ነበር ይባላል። ስምንተኛው ማለት ንጻሬ መላእክት ማለት ነው። ከንጻሬ መላእክት በኋላ ተሰጥሞ ብርሃን፣ ከተሰጥሞ ብርሃን በኋላ ከዊነ እሳትነት የመጨረሻው የቅድስና ማዕረግ ወይም ነጽሮተ ስሉስ ቅዱስ አጋዕዝተ ዓለም ቅድስት ሥላሴን ወደ ማየት ደረጃ ወይንም ደግሞ ያንን የተገዙለትንና ቃሉን አክብረው ሲኖሩት የነበረውን አምላካቸውን እግዚአብሔር በፈቀደላቸው ልክ ወደ መመልከት ደረጃ ነው የሚደርሱት። የሰው ልጅ ሲፈጠር ስምንተኛው ላይ ነው፣ ንጻሬ መላእክት ላይ ነው። አስቡት፣ አንድ አድርጎት ወደ 8 ሊያሳድገው ይችላል። 8 አድርጎት ነው ወደ 10 እንዲያድግ ያደረገው። ከዚህም ምን እንማራለን ቢባል እግዚአብሔር በጣም ረጅሙን ጉዞ እሱ ይጓዘው ይሆናል እንጂ እኛ ጥቂቱን እንደምንጓዘው። ለዛ ነው ለንስሐ እንኳን የሚደረግ እያንዳንዱ ጉዞ ላይ ሰው ማድረግ የሚጠበቅበት ምናልባት ከ100 እርምጃዎች ውስጥ አንድ ነው። ያቺ አንድ እርምጃ ናት በጣም ብዙ ሂደት እንዳላት ብዙ አይነት ውጣ ውረዶችም ጭምር እንዳላት በተለያየ መንገድ የምንማር 99ን የሚራመደው በእኛ አንድ እርምጃ ውስጥ የቀረንን ቀርቦ የሚመጣው እግዚአብሔር ነው። ኃጢአትም ተመሳሳይ ነው። እኛ አንድ እርምጃ እንራመድ እንችላለን። 99ን ግን ኃጢአቱን ስንሰራ አምነን የሰማንለትንና ቃሉን ያዳመጥነው ጠላታችን መንገዱን የሚከፍትልንና ይበልጥ የሚያቀርብልንም ጭምር የኃጢአትን ምሬቷን ሳይሆን ጥፍጥናዋን እያወቅን እንድንሄድም ጭምር ሊያደርገን ይችላል። ስለዚህ ሰውን ሲፈጥረው የቅድስናን ዘውድ ተቀዳጅቶ የምስጋናን ዘውድ ደፍቶ ከመላእክት ደግሞ ጥቂት አንሶ ማለትም አለመሞትና መሞት መካከል ላይ ሆኖ እንደተፈጠረ የሰው ልጅ ቅዱስ ባስልዮስ ዘቂሳርያ ይናገራል። መሞትም አለመሞትም የሱ ምርጫ ሆኖ ማለት ነው፣ የሱ ውሳኔ ሆኖ። ስለዚህ እግዚአብሔር አምላክ ኢመዋቲም አድርጎ መፍጠር ይችል ነበረ፣ መዋቲም አድርጎ መፍጠር ይችል ነበረ። ነገር ግን መሀል ላይ ነው ያደረገው። መሞትም አለመሞትም ያንተ ምርጫ ነው። መሞት አለመሞት የምንለው በነገራችን ላይ ኃጢአትም መስራትም ጽድቅም መስራትም ያንተ ምርጫ ነው። ተገደህ የምታደርገው ነገር አይደለም። ይመስላል ስናደርገው በንግግሮቻችንም ውስጥ ሰይጣን እኮ ነው እንላለን። ነገር ግን ሰይጣን እጅህን ይዞ ሰውነትህን ገፍቶ ሊያደርግህ የሚችለው ቦታ ላይ አያደርስም። መጀመሪያ አንተ ነው የምትፈቅድለት። አንተ ፈቅደህለት ውስጥህ የገባው ሰይጣን እንኳን ምንም እንኳን ገፍቶ አሰራኝ ብትል ራሱ በህይወት ላይ የመጨረሻውን ውሳኔ ወይንም ደግሞ ህይወትን እስከ መውሰድ ደረጃ ግን አለመድረስ ደረጃ እንኳን እግዚአብሔር አምላክ ይጠብቃል። በደንብ አድርጎ ነው የሚጠብቅህ። ትዝ የሚላችሁ ከሆነ እንኳን እኮ በወንጌል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ርኩስ መንፈስ ያደረበትን ሰው በእርሱ ላይ ያደረውን ርኩስ መንፈስ አስወጥቶ በቅርብ ወደ ነበሩት ወደ እሪያዎቹ ወደ አሳማዎቹ ሲሰዳቸው በቅርብ ወዳለው ወደ ገደሉ አሳማዎቹን እየገፋ ርኩስ መንፈሱ ወደ ገደል ከተታቸው። ያንን ሁሉ ዘመን እዛ ሰውዬ ላይ ሲያድር ለምን ወደ ገደል ፈጥፍጦ አልከተተው? ለምን ወደ ገደል ስቦ ራሱን እንዲገልና እንዲያጠፋ አላደረገውም? የእግዚአብሔር ጠባቆት ስላለ ነው። ሁሉም ርኩስ መንፈስ የያዘው ሰው ሰይጣን በጣም ስለተቆጣጠረውና ውስጡንም ጭምር ስለሚፈትነው ራሱን ያጠፋልና ራሱንም በማጥፋቱ የሰይጣን እጅ አለበት ወደሚል ድምዳሜ ሁሌ ሮጠን መድረስ የለብንም። እዛ ደረጃ ላይ ምክሩን እያሳደረ መውጫና መላቀቂያ መንገዱ ያ ብቻ እንደሆነ እንዲሰማው አድርጎ ውሳኔውን እንዲወስንን የሚያደርግ እንጂ ራሱ በራሱ እንዲገል አድርጎት መጨረሻ ላይ ፍርዱን ራሱ እንዲቀበል አያደርገው። የሰይጣን ክፋቱ ይሄ ነው። ወዶ ፈቅዶ አብሮን ያሰራን ኃጢአት ላይ ውሳኔውንና ፍርዱን ከእግዚአብሔር ልንሰማ በምንቀርብበት የፍርዱ ዙፋን ላይ ግን አብሬያቸው እኮ ሰርቻለሁ አይልም። የራሳቸው ጉዳይ ነው የሚለው። እኔን መስማታቸው ከኔ ጋር ያለውን ህብረታቸውን ማስማማታቸው ነው የሚለው። ስለዚህ ምን እንድንረዳ ነው ይሄንን ነጥብ ያነሳ ነው? ሰይጣንን በሩን መጀመሪያ ከፍተን ባስገባንበት ልክ ነው ከዛ በኋላ ስራውን እንዲሰራም ጭምር በር የሚከፍትለት።
ልክ እግዚአብሔር አምላክ ረድኤቱን በሚያሳድርበት መንገድ ማለት ነው። ቅዱስ ዮሐንስ ወንጌላዊ በረከቱ ለሁላችን ትድረሰንና ከሌሎች ቅዱሳን በጣም የሚለይበት ትልቁ ነገሩ ምንድነው? የእግዚአብሔር ረድኤት ከአባቶቻችን ሐዋርያት በበለጠ እጥፍ ድርብ በሆነ መንገድ ያደረበት እና እንዴት ቢባል ሰውነቱን ለእግዚአብሔር አሳልፎ ነው የሰጠው። ምሳሌውን አባቶቻችን ሲያስረዱ ምናልባት የፀሐይ ብርሃን የእግዚአብሔር ፍቅር ቢሆን ሰው የፀሐይ ብርሃን እንዲገባለትና ወደ ቤቱ ሙቀትም ብርሃንም እንዲደርስለት የሚፈልግ ከሆነ በርም መስኮትም ካለው መስኮቱንም ሊከፍት ይችላል። ከፈለገ በሩንም ሊከፍት ይችላል። ካሻውማ ጣሪያውንም መንቀልም ይችላል። ለነገ ዝናብ የማይጨነቅ ከሆነ ማለት ነው። ቅዱስ ዮሐንስ ወንጌላዊ በሩንም መስኮቱንም የከፈተ ብቻ አይደለም፣ ማንነቱንም ጭምር አሳልፎ የሰጠ ነው። ስለዚህ ራሱን አሳልፎ በሰጠበት ልክ አሳልፎ የሰጠው እግዚአብሔር ደግሞ በሕይወት ውስጥ ሲሰራ እንመለከተዋለን። የሰው ልጅም የተፈጠረበት ዓላማ ይሄ ነው። ራሱን አሳልፎ ለመንግስተ ሰማያት፣ ለጽድቅ፣ ለእግዚአብሔር ፍቅር መኖር እንዲችል ለማድረግ ነው። ኃጢአት ስንሰራ ከዚህ ዓላማ ነው የምንርቅ፣ ከዚህ ዓላማ ነው የምንላቀቅ። ስለዚህ በዛች መንገድና በዛች ቅጽበት ውስጥ የምናደርጋት የዓላማ መሳት የምናጣው ወይም የሚያሳጣን ነገር ስላለ ኃጢአት ማለት ዓላማን መሳት ነው ይላል። መሰልና ሌሎችም ሊቃውንተ ቤተክርስቲያን የሚያስረዷቸው ጥልቅ የሆነ የኃጢአት ማብራሪያዎች አሉ። አንደኛው ግን ወደ ሌሎቹ መግፋት ከመጀመራችን በፊት ማወቅ ያለብን ኃጢአት ራሱ ከየት መጣ የሚለውን ነው። የኃጢአትን ምንጭና መገኛ እንግዲህ ብዙዎች የተለያዩ ምልከታዎች የሚያነሱበት ነው። አንዳንዶች ኃጢአትን እግዚአብሔር የፈጠረው የሚመስላቸው ሰዎች አሉ። አንዳንዶች ኃጢአትን እግዚአብሔር የፈጠረው ስለሚመስላቸውም ጭምር ምን አለ እግዚአብሔር ሰይጣንንም ኃጢአትንም ባልፈጠረው ብሎ ይናገራል። በጣም በነገራችን ላይ መጠንቀቅ ያለብን ነገር ነው። እግዚአብሔር ሰይጣንንም ኃጢአትንም አልፈጠረም። እግዚአብሔር የፈጠረው መልአክ ነው። የፈጠረው መልአክ ግን ባለው ነፃ ፈቃድና ምርጫ አማካኝነት እሱ ራሱ ሰይጣን ወደ መሆን ራሱን ወስኗል። የራሱን ወደ ሰይጣን ደግሞ እንዲሆን የወሰነው የቀደመው የእግዚአብሔር መልአክ ሳጥናኤል እሱ ራሱ ደግሞ ኃጢአትንም አመንጭቷል። ለዛ ነው የኃጢአት መገኛዋ ሰይጣን ነው እንጂ በፍጹም እግዚአብሔር አይሆንም። በነገራችን ላይ አመክንያዊ በሆነ ሐሳብ ራሱ ብናስበው የኃጢአት መገኛዋ እግዚአብሔር ነው ካልን ክብር ይግባውና እግዚአብሔር እንዴት የኃጢአት መገኛ ከሆነ ስለምንሰራው ኃጢአት ራሱ ያመጣው እግዚአብሔር ለምን ይኮንነናል? እሱ ራሱ ካመጣው ማለት ነው። ይሄ አይሆንም፣ ሐሳቡንም አያስኬድምም ጭምር። ንጹሐ ባህሪ የሆነውን የመልካም ነገር ሁሉ ምንጭ የሆነውን እግዚአብሔርን ማንነቱንም ከመጠራጠርም የሌለውንም ጭምር አለው ብሎ ወደ መናገርም ጭምር የሚያደርስ ትልቅ የሆነ የሐሰትና የክህደት ትምህርት ነው። ለዛ ነው ቤተክርስቲያናችን እግዚአብሔር የመልካም ነገር ሁሉ ምንጭ ነው፣ መልካም የሆነው ነገር በሙሉ የተገኘው ከእግዚአብሔር ነው ትላለች። መልካም የሆነው የተገኘው ከእግዚአብሔር ሁሉ የመጣው ነገር ደግሞ ውስጥ አንዱ መልካም የሆነው ሳጥናኤል ነው። ሳጥናኤልን እግዚአብሔር ሰይጣን አድርጎ አልፈጠረው። መልአክ አድርጎ ቀድሶ ስሙን ማወደስ ከሚችሉ ከሌሎች ቅዱሳን መላእክት ጋር ህብረት ውስጥ አብሮ ነው የፈጠረው። ነገር ግን ለመላእክት ልክ እንደ ሰው ልጅ ግዕዛነ አእምሮ የሚያስብን ህሊናን ወይንም ደግሞ ጭንቅላትን፣ ከዛ በተጨማሪም ደግሞ ልክ እንደኛ እንደ ሰው ልጅ ዘላለማዊነትን ኢመዋቲነትንም ጭምር ሰጥቶ ነው የፈጠራቸው። በሚያስበው ጭንቅላቱ ግን እግዚአብሔር ፈጥሮ ቢሰወርባቸው ይላሉ አባቶቻችን፣ አስቦ ተመራምሮ ፈትሾ ሊደርስበት የደረሰበት እውነት ምንድነው? ከላይ ከፍ ብሎ ሊያየው የሚችል ባይኖር ከታች ዝቅ ብሎ እሱን የሚመስሉትን መላእክት ቢመለከት ከራሱ ከልቡ ነው ሐሰትን አመንጭቶ እኔ ፈጠርኳቸዋል። አንድ ሰው አሁን ለሰይጣን ጠበቃ ቆሞ እንዴት እግዚአብሔር ይተዋዋል? እንዴት ራሱ እግዚአብሔር እኔ ነኝ አይለውም ሊል ይችላል። ሰይጣን ተመራምሮና በፈጠረለት ጭንቅላቱ እግዚአብሔርን ፈልጎ እንዲያውቀው እንዳደረገው ሁሉ እኮ በነገራችን ላይ አብርሃምም አድርጎታል። አብርሃም ያንን ሁሉ ስነ ፍጥረት ሲፈትሽ ምን አደከመው እግዚአብሔር እኔ ነኝ ብሎ ቢነግረው ኑሮ አይደለም። ሰው ቅን የሆነ አምላክ አለ የሚል አመለካከት ካለውና ያ እያመለከው ያለው አምላክ እውነት አለመሆኑን አውቆ ተረድቶ ጥያቄ ኖሮት እውነተኛውን አምላክ ቅን በሆነ ህሊና ለፈልገው ካለ እግዚአብሔር ለቅኖች ቅርብ ነው፣ ራሱን ሊገልጥ ይችላል። ለአብርሃም ያደረገለት ፈትሾ በደረሰበት አመክንዮ ወይንም ደግሞ አመለካከቱ ሐሳቡ ሊደርስበት እስከሚችለው ጥግ ሄዶ ከዛ በኋላ የእምነትን ሰረገላ ላይ ወጥቶ ደግሞ የፀሐይ አምላክ ተናገረኝ ሲል እግዚአብሔር ተናግሮታል። ሰይጣን እኮ ማን ፈጠረን ለሚለው ጥያቄ እኮ ቀና ብሎ የሚያየው ባይኖር ዝቅ ብሎ የሚመለከታቸው ነገሮች አሉ። እኔ የፈጠርኳችሁ ከማለት ይልቅ የፈጠረን አምላክ ይናገረን ብሎ እኮ እንደ አብርሃም መናገር ይችላል። ግን እሱን የፈጠርኳችሁ ብሎ ተናገረ። ይሄን ማን አሳስበው? ራሱ የፈጠረው ጭንቅላት የሰጠው አእምሮ ውስጥ ነፃነትን እግዚአብሔር ሰጥቶታልና በፈጠረውና በሰጠው አእምሮ ውስጥ ግን ሰይጣን ይህንን ከተናገረ በኋላ በዚህ አላቆመም፣ ቀጠለ። ሲያስብ ዝም አለው፣
ሲናገርም ዝም አለው። ተናግሮም ደግሞ አላቆመም፣ ለመፍጠርም ሞክሮ ነበር ይላሉ ሊቃውንት አንዳንዶች። እና አንዳንድ ሰው አሁንም ለሰይጣን ጠበቃ መቆም ይፈልጋል። ምን አለ እግዚአብሔር ሰይጣንን ምህረት ቢያደርግለት ይላል። አንደኛ ሰይጣንን እግዚአብሔር የማይምረው እግዚአብሔር መሐሪ ስላልሆነ አይደለም። ሰይጣን ማረኝ ብሎ እግዚአብሔርን ስለማይጠይቀው ምህረትን እግዚአብሔር አምላክ የሚሰጠው ራሱም ደግሞ ምህረት የሚፈልገውም ሰው በመጠየቁም መጠየቅም ጭምር ስላለበት ነው። አለበለዚያማ ያለ ነፃ ፈቃድ የሚደረግ ፈውስ፣ ያለ ነፃ ፈቃድ የሚደረግ ድህነትማ በግዴታ የመጣ ነው የሚመስለው። ማን አደነኝ አለህ ብሎስ ቢጠይቅ። ስለዚህ በነፃ ፈቃዱ ስለሆነ መናገር የሚችለው ነገር ነበር እና አልታገሰውም የሚሉም ሰዎች አሉ። በፍጹም ታግሶታል። ሲናገር ዝም ብሎታል፣ ሲያስብ ዝም ብሎታል፣ ሲያረገውም ዝም ብሎታል። ለሰይጣን እግዚአብሔር ኃጢአትን ሲያስብ ሲናገር ሲያደርግ የታገሰውን ትዕግስት እኛንም በነገራችን ላይ ይታገሰን። ኃጢአቱን ከማድረጋችን በፊት እኮ ስናስበው ያውቀዋል፣ አስበነው ስንመላልሰውም ያውቀዋል፣ መላልሰን ምቹ የሆነ ጊዜና ቦታ ስንፈልግም ያውቀዋል። ያንን ያሰብነውን ስንናገር ስንደጋግመውም ይሰማል። ይህንን ሁሉ ዝም የሚለው ለምንድን ነው? ስናደርገው ዝም የሚለን አይደግሙትም ብሎ ነው። ስንናገረው ዝም የሚለን መልሰው አያረጉትም ብሎ ነው። ስናስበውም ዝም የሚለን ሐሳብ ሆኖ ይቀራል ብሎ ነው። ሐሳብ ሆኖ ያልቀረውን ስንናገረው ዝም ይላል፣ ስንናገር ዝም ያለውን ስናደርገው ዝም ይላል። እኛ ግን ዝምታው ትዕግስት አልመሰለንም። ዝምታው የሱ የፍቅሩ ጽናትና ሊያጠፋን ያልፈለገበት የትዕግስቱ ጥግ እንደሆነ ተረድተን ወደ ንስሐ አልተመለስንለት። ስለዚህ ሰይጣንንም ታግሶታል። በመጨረሻ ላይ ግን ሰይጣን በራሱ ምክንያት ተዋርዶ ተንከትክቶ ከነበረበት ክብሩ ወርዷል እና አባቶቻችን በዛ መነሻነት ሲያስተምሩ ሰይጣን ራሱን እንደፈጠረ ወይም ራሱን እንዳስገኘ ከዛም አልፎ ደግሞ ኃጢአትን መገኘዋ የራሱ እንደሆነ ይናገራል። ይህን ያለን በነገራችን ላይ ወይም ሲናገሩ የሰማናቸው አባቶቻችን ብቻ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌልም ላይ ስለ ሰይጣን ሐሰተኛነት ሲናገር እሱ ሐሰተኛ ነው ካለ በኋላ ሐሰትንም ከልቡ አመንጭቶ ይናገራታል ይላል። እሱ ነው የሐሰት ምንጩ፣ እሱ ነው የሐሰት መገኛዋ እያለ ይናገራል። በምሳሌ ብናስረዳው አንዲት ሴት ልጅ ወልዳ የወለደችው ልጅ አድጎ ሌባ ቢሆን በእርግጠኝነት አንድ ሰው ያንን ሌባ የሆነውን ልጅ አይቶ እናትየዋን አንቺ ሌባን የወለድሽው ሊላት አይችልም። እሱ የወለደችው ልጅን አድጎ ሌባ የመሆን ምርጫው የራሱ ነበረ እንጂ። ስለዚህ እግዚአብሔርም የፈጠረው የእግዚአብሔር መልአክ ነው እንጂ እሱ ተለውጦ ሰይጣን ስለሆነበት ምክንያት እግዚአብሔርን ለምን መልአክ ፈጠርክ፣ ለምን ሰይጣን ፈጠርክ እያለን አንከሰውም። እሱማ የመልካም ነገር ሁሉ ምንጭ ነው። ስለዚህ በዛ ኃጢአትና በዛ በደል በዛ ክፋት ምክንያት የሰይጣን ሐሰትን አስገኝነት እንናገራለን። ይሄንን ካወቅንና ከተረዳን ታዲያ ቀጣይ የምንጠይቀው ጥያቄ ምንድነው? ለምን ስለ ኃጢአት መማር አስፈለገን ነው። አንዳንድ ሰው ንስሐን በቅጡ በነገራችን ላይ ለመረዳት ስለ ኃጢአት ቢያንስ እንኳን ማወቅ መቻል አለበት። ለምን? በተለይ በምንኖርበት በዚህ በዘመናዊው ዓለም ላይ ስለ ኃጢአት ያለው የሰዎች ወይንም ደግሞ የሁላችንም አመለካከት ይለያያል። አንዳንዶቻችን ስለ ኃጢአት ያለን አመለካከት ምንድን ነው ቢባል ወይም ስለ ኃጢአት የምታውቁት እውቀት ምንድን ነው ብንባል ምንም አሁን ቅድም ያወራነውን ነገር ባያውቅ አንድ የምናውቀው እውቀት አለ። ሁሉም ይበድላል። እንዴ እኔ ብቻ አይደለም እኮ የምበድለው፣ ሁሉም ይበድላል፣ ሁሉም ኃጢአተኛ ነው። ኤቭሪባዲ ሲንስ ሊል ይችላል። አዎ ልክ ነው፣ ሁሉም ሊበድል ይችላል። ሁሉም ኃጢአት ሊሰራ ይችላል። አነሰ በዛ በሐሳብ በንግግር በተግባር ሆነ በደል ሊሰራ ይችላል። ነገር ግን አንድ ሰው ስለ ኃጢአት ሊኖረው የሚገባው ግንዛቤ ወይም መረዳት ሁሉም ሰው እንደሚበድል ማወቅ ብቻ አይደለም። ስለ ኃጢአት አንድ ሰው ሊኖረው የሚገባው ግንዛቤ ኃጢአት ማጣት እንደሆነ፣ ኃጢአት ዓላማን መሳት እንደሆነ ነው። ያንን በመረዳቱ ውስጥ ደግሞ ራሱን ወደ ንስሐ ሊያደርገው በሚችለው ጉዞ ውስጥ ደግሞ ራሱን ኃጢአተኛነቱንና ኃጢአት መስራቱንም ጭምር ማወቅ መቻል አለበት። ያ ምን ያግዘናል? ወደ ንስሐ በምናደርገው ጉዞ ውስጥ ኃጢአተኛነታችንን ማመን፣ በደለኛነታችንን መረዳት፣ ትክክለኛው የሆነውን የራሳችንን ማለትም ደግሞ ማንነታችንን እንድንረዳም ጭምር ያደርገናል። በነገራችን ላይ ኃጢአት ሰርተን ወደ ንስሐ የምናደርገው ጉዞ አዲስ ጉዞ እንዳይመስላችሁ ወይንም ደግሞ አዲስ የፈጠርነው አዲስ መንገድ ያለ እንዳይመስላችሁ። ኃጢአት ሰርተን ወደ ንስሐ የምናደርገው ጉዞ ትላንትና አዳም ከመበደሉ በፊት የነበረውን ንጽህና ገንዘብ ለማድረግ ነው። ወይም እንደዛ ባናርቀውም ንጽህናን በጥቂቱ ያጣጣምንበትን የልጅነትን ጊዜ መልሰን ማግኘት እንድንችል ንጹህ ቢሆንበት። ለዛ ነው ክርስቶስ በነገራችን ላይ ስለ ንጽህና እንዲሁም ስለ መንግስተ ሰማያት መግቢያ መንገድ አንዱ አድርጎ የተናገረው እንደነዚህ ልጆች ወይም ህፃናት ካልሆናችሁ የእግዚአብሔር መንግስት አትወርሱም ያለው።
ሕፃንነት ወይም ልጅነት የንጽህና ምሳሌ ወይንም ደግሞ መገለጫ ስለሆነ እና አንድ ሰው ኃጢአት ሰርቶ ወደ ንስሐ የሚያደርገው ጉዞ ወደ ቀደመው እድሜው ኃጢአት ያወቀበት ዘመናቱ ቀርተውለት ወደ ኋላ በሰውነት ወይንም ደግሞ ፊዚካሊ ልጅ ባይሆንም ነገር ግን ልጅ በነበረበት ጊዜ ላይ ያለውን ንጽህና ማግኘት ወደሚችልበት ጉዞ ነው እንዲመለስ የሚያደርገው ማለት ነው። ይህንን ጉዞ ያልተረዳን ብዙ ሰዎችን ስለ ኃጢአት ለምንድን መማር አስፈለገን? ኃጢአትን መማር አንዳንዶቻችን ደግሞ ያላወቅነውን በደል መለማመጃ መንገድ የሚመስለን ሰው አለ። አይደለም። ቤተክርስቲያን ውስጥ ያሉ በተለይ የበረሃ አባቶቻችንና እናቶቻችን ድርሳናት ውስጥ ብዙ የተሰሩ በደሎች፣ ኃጢአቶች፣ ተአምራቶቻችን፣ ገድላቶቻችን፣ ድርሳናቶቻችን ውስጥ ኃጢአቶቻቸውም ጭምር ተመዝግበው እናገኛለን። ያ ኃጢአትን ለማስተዋወቅ የሚደረግና እንዲህ በደል ነበረ ብሎ ለማስተማሪያነት የምናደርገው ጉዞ አይደለም። እንደነዚህ ኃጢአቶች ለምን የተጠቀሱበት ምክንያት አለ የሚለውን ለመረዳት ነው ኃጢአትን ማወቅ፣ ስለ ኃጢአት ያለንን ግንዛቤ ማስተካከል ያስፈልገናል የሚባለው። በዚሁ መነሻነት ስለዚህ አንድ ሰው ስለ ኃጢአት ሲማር ወይንም ደግሞ ለምን እማራለሁ ብሎ ሲጠይቅ ሊመጣበት የሚችሉት ሀሳቦች ምንድን ናቸው ሲባል አንደኛው እኔ ይሄን ያክል ክፉ ነኝ ወይ ብሎ የሚጠይቅ ሰው አለ። ምክንያቱም ኃጢአት ሁሌም ስለ ክፋት ነው የሚማረው። ኃጢአት ብለን ብንዘረዝር መግደል፣ ማመንዘር፣ መስረቅ ብዙ ነገሮች ናቸውና አንድ ሰው ስለ ኃጢአት ስለ በደል ሲማር እኔ ይሄን ያክል ክፉ ነኝ እንዴ ብሎ እንዲያስብ ያደርጋል። ለምን ኃጢአቶቻችንን አንዳንዶቻችን እናሳንሳቸዋለን። ሌሎች አቅራቢያዎቻችን ካሉ ከሌሎች በደለኞች ጋር በደላችንን ስናነጻጽረው ትንሽ እንጽናናለን እና ነገር ግን ስለኛ በደል በደንብ አበክሮና በጥልቀት ባለው መንገድ አምላካችን ልዑል እግዚአብሔር ሲናገረን ግን እንዴ ምን ማለት ነው ማለት ስንት በደል በሚሰራበት በዚች መሬት ላይ እኔ ይሄን ያክል ክፉ በሆን ነው ብሎ እንዲያስብ ሰው ሊደረግ ይችላል። ሁለተኛው ይሄንን አይነቱን አመለካከትም አስተሳሰብም ሆነ ትምህርት አሉታዊ ነው፣ ፈራጅ የሆነ ማንነትንም ጭምር እንድንላበስ ሊያደርገን ይችላል ወደሚል መንገድ ያስረዳል። በነገራችን ላይ ፈራጅነት የሚከለከለው ለሰው ነው እንጂ ለራስ አይደለም። ራሳችን ላይማ ልንፈርድ ያስፈልጋል። ራሳችንም ላይማ ከእግዚአብሔር ዙፋን ፊት ቆመን ከመኮነናችን በፊት ራሳችንን እንደምንኮነን አስበን መቅጣት መገሰጽ ያስፈልጋል። ወይንም ደግሞ ራስን መግዛትና ራስን ለእግዚአብሔር አሳልፎ መስጠት ግዴታ ያስፈልጋል። የመስቀሉን መንገድ ይሄ ነው። በነገራችን ላይ ማንም ክርስቶስን ሊከተል የሚወድ ቢኖር የመከራ መስቀሉን መሸከም ግዴታው ነው። መስቀል ራሳችንን የምንሰቅልበት ራሳችንን ከእግዚአብሔር ጋር አንድ ልንሆንበት የምንችልበትም ጭምር መንገድ እንደሆነ መርሳት የለብንም እና ራሳችን ላይ እንድንፈርድ ይፈቀድልናል። ሌላው ሰው ላይ ግን መፍረድ አንችልም። በፍጹም ምንም ይስራ ምን እኛው ራሳችን ተነስተን መፍረድ አንችልም። መፍረድ አንችልም ሲባል አሁንም አደራ የፍርድ ቤት የሌሎች ውሳኔዎች ላይ ቀጥታ አንሂድ። መፍረድ አንችልም ማለት ኃጢአቱን ሲሰራን ያየነው እንጂ ተደብቆ ንስሐ ሲገባ ስላላየነው እኛ እያየነው ስለሰራው ስለ አንድ ሰው ኃጢአት በምንናገርበት ልክ ንስሐ ገብቶ እሱ ማለፉን ስለማናውቅ ራሳችንን ግን እናውቀዋለን። ኃጢአት ሰርተን ንስሐ እንግባ ራሳችንን በምክረ ካህን ንጸን አስተካክለን ወደ እግዚአብሔር መንገድ እንመለስ አንመለስ እኛው ራሳችንን የምናውቀው። ስለዚህ ራስ ላይ መኮንን፣ ራስን ማስጨነቅ፣ ራስን ወደ እግዚአብሔር መንግስት መግባት የምንችልበትን ጠባቡን መንገድ እንድንጓዝ ራሳችን ላይ መወሰን፣ እንድንጾም፣ እንድንጸልይ፣ እንድንሰግድ፣ እንድንመጸውት ራሳችንን የጽድቅ መንገድ መጓዝ እንድንችል ማስገደድ እንችላለን። ነገር ግን አንድ ሰው ስለ ኃጢአት ሲማርና ስለ በደለኛነቱ እንዲያውቅም ሲደረግ እንደዚህ አይነቱ ነገር ራስ ላይ ፈራጅ ሊያደርግ ይችላል እና ጃጅመንታል መሆን የለብም ወደሚል ሐሳብ ያመጣል እና ይሄ አደገኛነቱ ምን መሰላችሁ? በነገራችን ላይ በተለይ ህፃናትን በሚያድጉበትና ህፃናትም ጭምር ወደ እግዚአብሔር በሚቀርቡበት መንገድ ላይ የዚህች ዓለም በዚህ ዘመን ላይ ያለው ትልቁ ፈተና ምን መሰላችሁ? ራሳችሁን እንደ ራሳችሁ አክሰፕት አድርጉት የሚሉ ብዙ የህፃናት አኒሜሽን ፊልሞች ሊሆኑ ይችላሉ። ሌሎችም ነገሮችን ተመልከቷቸው። ራስን እንደ ራስ አክሰፕት አድርገው accept yourself as who you are you don't need to change የሚሉ አመለካከቶች አሉበት እና ለምን መለወጥ አያስፈልግም? ለምን መስተካከል አያስፈልግም? ለምንድን ነው እኔ እንደሆንኩት ራሴን ወይንም ደግሞ ከነበደሌ በቃ እኔ እንዲህ ነኝ ብዬ እንድቀመጥ የሚያስፈልገው? እና እንዲህ አይነቱን ፍርድ ዓለም እንድንሸሸው ታደርገናለች፣ እንዳንለወጥ ልጆቻችንም ጭምር መስተካከል መለወጥ የሌለባቸው እንደሆነ ጭምር እንዲያስቡ ያደርጋል። አይሮኒክ የሚሆነው ወይንም ደግሞ በጣም የሚገርመው ምን መሰላችሁ? ዓለም ለልጆቻችን ወይንም ደግሞ ለራሳችንም ጭምር
መለወጥ አያስፈልግም ባላችሁበት ቦታ ላይ አክሰፕት መደረግ አለባችሁ ሰውም ሊቀበላችሁ እናንተም ራሳችሁን ልትቀበሉ ያስፈልጋል ብላ የምትናገረው ዓለም ራሷ ስለ ጾታ መለወጥም ታስተምራለች ራስንም ደግሞ ወደ ሌላ ነገርም ወደ ማስተካከልም ጭምር ደግሞ ታስተባለች ሐሳቡ ለራሱ አይስማማም ለራሳቸው ሲሆን የሚሆን ለቤተ ክርስቲያን ሲሆን ግን የሚከለከል ሊሆን አይችል ሁለተኛው እንዳልኩት ደግሞ ይሄ ነገር አሉታዊ ነው ወይንም ደግሞ ኔጌቲቭ የሆነ ቶት ነው ያው ይሄ ዓለም ፖዚቲቭ የሆኑ ቶቶችን ወይንም ደግሞ አመለካከቶችን እንድናስብ እንድናመላልስ ይፈልጋል ልክ ነው ገንቢ የሆኑ ራሳችንን ወደ ተሻለው ደረጃ ሊያደርሱ የሚችሉ ነገሮችን ማሰብ ማራመድ ምንም ክፉ ነገር ላይኖረው ይችላል ነገር ግን ሊያንጹን የሚችሉትን ነገሮችንም ደግሞ ለኛ ስላልተስማሙት ብቻ ደግሞ ኔጌቲቭ ናቸው ወደሚል ደግሞ ሐሳብ ወይንም ደግሞ አሉታዊ ናቸው ወደሚለው አመለካከት ግን ሊወሰዱ አይገባም አንዱ ደግሞ ኃጢያት ነው ስለራስ በደል ስለራስ ኃጢያት ስለራስ ወደ ኋላ መቅረትን ማሰብ ይሄ ኔጌቲቭ ነው ፖዚቲቭ የሆነውን ብቻ አስብ ሊባል አይችልም ምክንያቱም ኃጢያተኛነትን ማመን ሾርት ካሚንጋችንን ወደ ኋላ መቅረታችንን ማወቅ ነው ወደ ኋላ መቅረታችንን ማወቅና ማመን ከቻለን ወደፊት እንዴት መራመድ እንደምንችልም ጭምር አመላካችን እና የቤተ ክርስቲያንን ስለ ኃጢያት ያላትን ትምህርትና ልጆቿንም ጭምር ከእግዚአብሔርና ቅዱሳኑ ከነሱ በፊት የነበሩትን የቅድስና ህይወት ጋር እያመላከተች ወደ ኋላ መቅረታችንን ስናስብ በጣም በቁጭት በጣም ራሳችንን ወደ ኋላ መቅረታችንን በማሰብ ወደፊት የምናደርገውን የተጋድሎ ጉዞ በራሳችን ጉልበት አቅም ኃይል ብርታት ከመታመን ይልቅ በክርስቶስ ላይ ታምነንና ራሳችንን የሚጠበቅብንን አድርገን እንድንጓዝ ለማድረግ ነገር ግን ይሄንኑ አይነት ሐሳብ አንዳንድ ሰው ሲሰማ ይሄ ኔጌቲቭ የሆነ ቶት ነው ለራስ ፖዚቲቭ የሆነ ነገር ብቻ ነው ማሰብ ያለብህ ብሎ ሊያጣጥለውና ዝቅ ሊያደርገው ይችላል ስለ ኃጢያት ደግሞ ስንማር አንዳንድ ሰው ምን ብሎ ሊጠይቅ ይችላል ይሄንን ነገር ከዚህ በፊት ሰምቻለሁና በተለይ ደግሞ ቤተክርስቲያን ውስጥ የሚመላለስ ሰው ወይንም ደግሞ ቤተክርስቲያኑ ሲመላለስም የነበረና አሁን የራቀ ሰው ደግሞ ስለ ኃጢያት ስለ ንስሐ ሲበክ ይሄ ነገር እኮ አዲስ አይደለም ሰምቻለሁ በመጽሐፍትም ሲነበብ አዳምጫለሁ ግን እኔ አሁን ይሄን አልፈልገውም የሚል ሰው አለ ማለት ያስጨነቀው ሌላ ነገር ሆኖበት ማለት ነው እና በነገራችን ላይ ከእግዚአብሔር ቅርብ ሆኖ ሊሰጠን እየቻለ የራቁብን ብዙ ነገሮች የራቁብን ምናልባት ስለ ሁለት ምክንያቶች ሊሆኑ ይችላሉ አንደኛው ኃጢያት ስለሰራ ነው ሁለተኛ ንስሐ ስላልገባ ነው ሶስተኛ እንጨምር ካልን ያ ነገር ለኛ ስላልተገባ ነው እና አንዳንዶቻችን ግን የሚመለከተን ጉዳይና እየተሰበከ ያለው ስብከት ላይገጣጠምልን ይችላል እኔ የፈለኩት ይሄ ነው እየተነገረ ያለው ይሄ ነው ይባላል እና አያስፈልገኝም ይላል እርግጥ ነው አንተ ላይ ያስፈልግህ ይችላል ነገር ግን እግዚአብሔር እንድታውቀው የፈለገውና የወደደው ይሄ ነገር ግን ከሆነ ማድመጥ አለብህ ለእግዚአብሔር ጆሮህን መስጠት ሁላችንም መስጠትም ጭምር አለብን መጽሐፍ ቅዱሳችን ስለ ኃጢያት በጣም ብዙ ነገር ይናገራል ኃጢያት መናገርን ብቻ ሳይሆን የሰሩትንም ሰዎችንም ጭምር ታሪካቸውን ጭምር ያስቀምጥልናል ከመጀመሪያዎቹ ከሰው ፍጥረታት ከአዳም ከሔዋን ጀምሮ በእያንዳንዱ የመጽሐፍ ቅዱስ ክፍል ታሪክ ውስጥ እንሂድ ካልን በደል ሰርተው ኃጢያት ሰርተው እግዚአብሔርን ያሳዘኑ በመቅሰፍት የተወሰዱ በጣም ብዙ ሰዎች ማግኘት እንችላለን መጽሐፍ ቅዱስ ስለ ኃጢያት ብዙ የተናገረ ቢሆንም እኛ ግን ቢያንስ እንኳን ሶስት ነገሮችን ስለ ኃጢያት ማወቅ መቻል አለብን እዚህ ትምህርት ላይ የመጀመሪያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 3 ቁጥር 10 ነው ቅዱስ ጳውሎስ መዝሙረ ዳዊት መዝሙር 13ን በመጥቀስ ሁሉ በአንድነት በደሉ ወይንም ደግሞ ሁላችንም እንደበደልን እንደረከስን መልካም ነገር የሚሰራትም ደግሞ ከኛ መካከል አንድም እንኳን እንደሌለም ጭምር ይናገራል ምን ለማለት ተፈልጎ ነው አንዳንድ ሰው ይሄንን ባልተገባ መንገድ በመጠምዘዝ እኮ ሁሉም በአንድነት ረክሰዋል በድለዋል ብሎ የኦሪቱን ጥቅስ ቅዱስ ጳውሎስ ጠቅሶ እያስተማረ እንደሆነ በመዘንጋትና በመርሳት በቤተ ክርስቲያን ታሪክ ላይ የነበሩ አንዳንድ የስህተት ትምህርቶች ነበሩ ክብር ይግባቸውና ቅዱሳንንም እመቤታችንንም በመጨፍለቅ እኮ ሁሉም በድለዋል ወደሚል አይነት አስተሳሰብ የሚጠቀስ ነገር ግን ይሄ የቅዱስ ጳውሎስ የሮሜ መልእክት አብሮ መቃኘትና መመልከት ያለብን መዝሙረ ዳዊት መዝሙር 13ን ቤተክርስቲያናችን በመታስተምርበትና በመትቃኝበት መልኩ ሁለቱም ሐሳባቸው ስለማይጋጩና እርስ በእርሱም ጭምር ስለሚስማሙ ሁሉ በአንድነት በደሉ ማለት ቅድም መግቢያችን ላይ እንዳልነው በሐሳብም በንግግርም በድርጊትም በደልን የሚሰራል ስለዚህ ከበደል ንጹህ ነኝ ብሎ ራሱን ሙሉ በሙሉ ሊያነጻ የሚችል ማንም እንኳን የለም ለማለት ነው ካለም ከሰው ፍጥረታት አንዲቷ እመቤታችን ብቻ ነው ይሄንን ሁሉም በድለዋል የሚለውን ሐሳብ ደግሞ የማይቀበል ሰው ሊኖር ይችላል አይኔ ለምን እኔ ኃጢያት ሰርቼ አላቅም ሊል ይችላል እንዲህም ምንል ደግሞ ሰዎች ሁለተኛው ጥቅስ ይገስጻናል
አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 8 ላይ ደግሞ ማንም ከእናንተ መካከል ኃጢአትን አልሰራውም የሚል የለም። እንደዛ የሚል እንኳን ካለ የመጀመሪያው ኃጢአተኛና በደለኛ እሱ። ምክንያቱም ራሱን አስታብዋል፣ ራሱን ከፍ ከፍ አድርጓል፣ ራሱን ምንም እንከን የለብኝም ወደሚል ወደ ፍጹምነት ደረጃ አድርሷል። ሰው ከእግዚአብሔር ኃጢአት አልባ የሆነ የፍጹምነት ህይወትን እንደሚኖር ምስክርነትን መስማት እንዲችል መትጋት አለበት እንጂ ራሱ ለራሱ ለማረጋገጥ እኔ እኮ ኃጢአት የለብኝም ብሎ ለመናገር አይደለም የሚደክም። ድካማችንም እንደዛ ከሆነ መጠንቀቅ አለብን። እግዚአብሔር በደለኛ ለመሆናችንን ምስክርነት ይስጠን እንጂ እኛ ራሳችን በደለኛ ለመሆናችንን ለራሳችን ወይም ሌላው ሰው ለኛ ምስክርነት እንዲሰጠን አንፈልግም ጭምር። እሱ ራሱ ነው አጽዳቂም ኮናኝም ጭምር ማለት ነው። ነገር ግን የታወቀ የተረዳ ኃጢአት ሊኖር ይችላል። ሰውም ይሄ በደል ነው፣ ይሄ ኃጢአት ነው፣ ይሄ ልክ አይደለም፣ ይሄ ልክ ነው ሊል ይችላል። ግን የሰው አስተሳሰብ አመለካከት ውስጥ ያለ ደግሞ ሌላ ፋክተር ሊኖር ይችላል። ሌላ ግብአት ሆኖ ያንን እውነት የሆነውን ሐሰት የሆነውን እውነት ለራስም ማመቻቸት ሊኖር ስለሚችል ነው። ስለዚህ ብቻ ግን ማንም ሰው ኃጢአተኛ አይደለም ማለት አይችልም ወደሚለው እንድናውቀው ነው። ሶስተኛ ደግሞ ማወቅ ያለብን ጥቅስ የመጽሐፍ ቅዱሳችን ወርቃማ የሆነው የንስሐ ጸሎት ውስጥ ያለው ጸሎት ነው። መዝሙረ ዳዊት መዝሙር 50 ቁጥር 3 እስከ 5 ላይ ልበ አምላክ ቅዱስ ዳዊት ምን ይላል? አንተን ብቻ በደልኩ እያለ ይናገራል። እና በጣም የሚገርም ቃል ነው። ንስሐ ስንማር ይሄንን ትምህርት እንማረዋለን። አንተን ብቻ በደልኩ የሚለው እውነት ነው። በኃጢአቶቻችን ሁሉ የምናስቀይመውና የምናሳዝነው ብቸኛም የምንበድለው እግዚአብሔርን ነው። እግዚአብሔርን በመበደልና ሕጉን በመተላለፍ ውስጥ ነው ሌሎች ነገሮችም አብረው የሚሄዱት፣ ሌሎች ነገሮችም አብረው የሚመጡትም ጭምር። ሰውን መበደል የሚጀምረው እግዚአብሔርን ከመበደል ነው። ሰውን ማስቀየም የሚጀምረው እግዚአብሔርን ከማስቀየም ነው። ሰውን መክዳት የሚጀምረው እግዚአብሔርን ከመክዳት ነው። እግዚአብሔር ላይ ክፉ ለማናደርጋቸው ምንም አይነት ነገሮች ሰው ላይም ላናደርጋቸው እንችላለን። ዳዊት ግን አንተን ብቻ በደልኩ ሲል ያልበደላቸው ሰዎች ሳይኖሩ ቀርቶ አይደለም፣ ግን አንተን ባልተላለፍ እነሱንም አልተላለፋቸውም ነበረ ለማለት ነው። ስለዚህ ኃጢአት እግዚአብሔርን ተላልፈን ሌላውንም የምንተላለፍበት መንገድም ጭምር እንደሆነ ማወቅ ነው እና እሱን ብቻ መበደላችንን እሱን ብቻ ማስቀየማችንን ማወቅ አለብን። አንድ ጸሐፊ ነበር እና ያ ጸሐፊ በጋዜጠኛ ጥያቄ ቀርቦለት ዓለም ላይ የሆነ ስላለው ነገር በሙሉ ማን ነው ተጠያቂው፣ ማን ነው አጥፊው ተብሎ ታስባለህ አሉት እና ያ ጸሐፊ ምን ብሎ መለሰ ይባላል? ዓለም ላይ ስለሚፈጠረው ነገር በሙሉ ማን ጥፋተኛ እንደሆነ እገሌ ነው ብዬ መናገር አልችልም። ነገር ግን አንድ የማውቀው በእርግጠኝነት ዓለም ውስጥ ስለተፈጠረው በደል ግን መጠየቅ የሚችል ሰው አለ አሉት አለ እና ማን ነው ብለው ሲጠይቁት እኔ አለ እና እንደዚህ አይነቱን ማንነት እውነት እግዚአብሔር ለሁላችን ይስጠን። እንኳን በህይወታችን ይቅርና ክርስቲያን ዓለም ላይ ስለተፈጠሩ ስለ ብዙ መሰናክሎችና ውጣ ወረዶች ራሱን እኔ እኮ ለነዚህ ለሚፈጠሩት ነገሮች በሙሉ ኮንትሪቢዩሽን ይኖረኝ ይሆን? ሄዶ እኮ ሌላ ሀገር ላይ ለሚፈጠር ወንጀል እጅ ሰጥቶ ወይንም ደግሞ የሆነ ነገር እኮ ኖሮበት አይደለም፣ ግን በደለኛነቱን ይሄንን ያክል ያምናል እና እሱን ብቻ መበደሉን፣ እሱን ብቻ ማጥፋቱን፣ እሱን ብቻ ማስቀየሙን በማመን እኔ በበደሌን አምናለሁ። የሆነ ቦታ ላይ ስለተፈጠረው ነገር፣ የሆነ ቦታ ላይ ስለሚሆነው ነገር ራሳችንን እዛ እነሱ የሚሆኑት ሰዎች ጋር ማስገባት መቻል አለብን። ምክንያቱም የኃጢአትን መደረግንና መሆንን እንደምናስበው ሁሉ መመለስንም ስናስብ እኛ ጋር እስከሚሆን የሆነ ነገር መጠበቅ መቻል የለብንም። የሆነ ሀገር የተፈጠረው ምስቅልቅልና የሆነ ሀገር ላይ የተፈጠረው ውጣ ውረድ የእኛም እጅ አለበት። እንዴት ብለን የምትሉ ከሆነ እኛ የምንኖርባት ዓለም ላይ የሚኖሩ ሰዎች እንደመሆናቸው እኔ ለእግዚአብሔር ባለመመለሴ ነው ብሎ የሌሎችን የሚመጣባቸውን አጸፋ ወደ ራሱ በመመለስ ራሱን ወደ እግዚአብሔር ሊያስጠጋ የሚችልበትን ጥበብን መጠቀም መቻል ይችላል። ክርስቲያን ግን እንዳልኳችሁ አብዛኞቻችን እንዲህ አይነቱን መንገድ አናስብም። አባቶቻችን ግን ያስባሉ። እንኳን ሀገራቸው ላይ ስለተፈጠረና ሀገራቸው ስለኖሩባት መማረንና ምህረትን ከእግዚአብሔር መለመን ይቀርና ዓለምን ማርልኝ እኮ ይላሉ። እንኳን ዓለምን ይቀርና ዓለምን ያሳስተዋል ብለው ስለሚያስቡት እንኳን ሰይጣን እነ ቅድስት ክርስቶስ ሰምራ እኮ ሰይጣንን ማርልኝ ብለው እንኳን እኮ ጠይቀዋል። ስለዚህ ስለ ብዙሃን መለመን የብዙሃን ኃጢአትን በማሰብም ጭምር የብዙሃን መሰነካከልንና መውደቅም በኃጢአት ምክንያት እየመጣ ያለውንም ነገር በመመልከት እኔ ባጠፋ ነው እኔ በደል ብሰራ ነው ብሎ መመለስ ያስፈልጋል። ምክንያቱም
በአንዱ ኃጢአተኛ መመለስ እግዚአብሔር እንኳን እሱ የሰማይ መላእክትን በላይ በሰማያትም ያሉትን በሙሉ ደስ ይላቸዋል የሚል ቃል ተጽፏል አይደል? ስለዚህ መመለሳችን እንደዛ መሆን እንዳለበት መርሳት መዘንጋት የለብንም ማለት ነው። ራሳችንንም እንደ ኃጢአተኛና እንደ በደለኛ ስንቆጥርም ደግሞ ብንችል እንደ ነብዩ ዮናስ ራሳችንን እያሰብን መሆን መቻል አለበት። ነብዩ ዮናስ እንደምናውቀው በትንቢተ ዮናስ ላይ ተጽፎ የምናገኘው ታሪኩ እግዚአብሔርን አልታዘዝም ብሎ ከነበረበት ቦታ ወደ ነነዌ ከመሄድ ይልቅ ወደ ተርሴስ ለመሸሽ ፈልጎ ነበረ። ተርሴስንም ተሳፍሮ የሄደባት መርከብ ላይ እግዚአብሔር አምላክ ዮናስ ለመመለስ ብሎ ብዙ ነገር አደረገ። ቅድም እንዳልኳችሁ ነው። እኛን ለመመለስ ይሆናል ሌላ ቦታ ላይ እየተደረገ ያለው ግፍ እና ሌላ ቦታ ላይ እየሰማ ነው ያለው ውጣ ውረድ። ባህሩን አማታው፣ ማዕበሉ ተነሳ፣ ነፋሱ ነፈሰ። ሁሉም የሚችሉትን ነገር በሙሉ ሰላምን ለመፍጠርና መርከቧን ለማረጋጋት ሞከሩ። ሸክማቸውን ጣሉ፣ ያላቸውን ሀብት ንብረት በሙሉ አስወገዱ። ለዛ ነው አይታችሁ ከሆነ ሌላ ቦታ ላይ የሆነ ችግር ሲፈጠር ያንን ችግር ለማረጋጋት የሰላም ኮሚቴ ይቋቋማል፣ የሆነ ነገር ይሆናል። ምንም ግን ለውጥ ላይ መጣ ይችላል እና ለውጡ የቱ ጋር ያለው ቢባል መርከቧ ሰላሟን ያገኘችው ዮናስ በደለኛነቱንና ከእግዚአብሔር ኮብላይነቱን አምኖ እኔን ጣሉኝ ሲሉ እና ዓለማችን ሰላም የምታገኘው፣ ሀገራችን ሰላም የምታገኘው፣ ቤታችን ሰላም የሚያገኘው ተውት ይቅር ይሄንን ቪዲዮ የምንመለከት አንተ፣ አንቺ፣ እኔ በራሳችን ህይወት ሰላም የምናገኘው እኛ እንደሆንን ጥፋተኞቹ ማመን ስንጀምር። ዮናስ እኔ ነኝ ብሎ ራሱን አሳልፎ ሲሰጥ ሌሎቹ ጠበቃ ቆሙለት። በፍጹም አሉ። ዮናስ በነገራችን ላይ ኃጢአቱን ለማመን ብዙ ርቀት መሄድ ይችላል። ምሳሌ ትንቢተ ዮናስን ስናነበው መርከቡ ላይ ተሳፋሪ ሆነው የገቡት ሰዎች በሙሉ እግዚአብሔርን የሚያውቁ አይደሉም። ወደ አምላክ ወደ እግዚአብሔር ጩህ አሉት እንጂ እሱን እነሱ ጣዖት የሚያመልኩም ጭምር ነበሩ። ሰዎቹ ጣዖት ስለምታመልኩን የመጣባችሁ ይሄ መዓት እኮ ማለት ይቻላል። አንዳንድ ሰው እና እኔ ምን አገባኝ ሌላ ሀገር ላይ ስለሚሆነው አንተ ስለሚሆንብህ እኔ አላጠፋው እኔ አልበደልኩኝ አንተ ራስህ ስላደረግከው ነገር የመጣ ነገርስ ቢሆን ብሎ ይጠይቃል። ግን ዮናስ በፍጹም እኔ ነኝ አለ። ራሱን ያውቃል፣ በደለኛነቱን ያውቃል፣ የሚገባውንም ጭምር ተረድቷል። ስለዚህ እኔን አውጥታችሁ ጣሉኝ አለ። ዮናስን ወደ ባህሩ ሲወረውሩትና ሲጥሉት ተረጋጋ። ለዮናስ ኃጢአቱን ማመን ምክንያት እግዚአብሔር ይላሉ ሊቃውንት አሳ አንበሪውን አዘጋጀለት። ይገርማል። ዮናስ ራሱን አሳልፎ የሰጠው እና ኃጢአተኛነቱን አምኖ ወደ ባህሩ ሲጣል ዮናስ ኃጢአቱን በማመኑ እና በደለኛነቱን አምኖ ጣሉኝ በማለቱ እግዚአብሔር ማረፊያ ያዘጋጀለት። ኃጢአቱን ለሚያምን ሰው በሙሉ እግዚአብሔር አምላክ የሚጽናናበትንና ማረፊያ የሚሆንበትን መንገድ ይሰጠዋል። በቀጣዩ ክፍል ላይ እንደዚሁ ሁሉ ስለ ኃጢአት ቤተክርስቲያናችን የምታስተምረውን ትምህርት የምንቀጥል ይሆናል። የሰማነውን በልቡናችን ሰሌዳ ይጻፍልን። የሰማነውን አምላካችን ቅዱስ እግዚአብሔር መኖር የምንችልበትን የንስሐ ዕድሜ አምላካችን ቅዱስ እግዚአብሔር እንደሰጠን አውቀን መጠቀም የምንችልበትን ደግሞ ብርታቱን፣ ጽናቱን፣ ዕውቀቱን፣ ጥበቡን፣ ማስተዋሉን እንዲሰጠን የእርሱ ቅዱስ ፈቃድ ይሁንልን። ወስብሐት ለእግዚአብሔር።